ዱዬ የኔ ጌታ፣ የኔ ወንድም፣ የኔ ሁሉ ነገር፣ የኔ ጌታ በጣም ወዳለሁ። አርቲስቶች በመድረክ ወጥተው የሚናገሩትን አጡ። ቃላት ከጉሮራቸው አላልፋለ። ሩህሩህና የደግ ልቡ ባለቤት ድምፃዊ ብርሃኑ ተዘራ እየተንሰፈሰፈ ወንድሜ፣ የኔ ጌታ፣ የኔ ሁሉ ነገር እወድሃለሁ እያለ በሲቃ ለቀሰ። ማዲን አጣን፣ አሁን ደግሞ ኪዱን አጣን አለ። እንባው በጉንጮቹ ሲፈስ ታየ። ሌላኛው ድምፃዊ ግርማ ተፈራ ካሳ ከአርቲስት ኪዳኔ ምስጋናው ጋር ከአንድ ማህፀን የወጣን የሚመስለኝ እንዳለ መናገር አቅቶት እንባ ቀደመው። ከዚያም የልጁ ክርስትና አባት እንደሆነ በእንባ ታጅቦ ለነበሩት በሽኝቱ ቁጭ ብለው ወዳጃቸውን፣ ቤተሰባቸውን፣ ጓደኛቸውን አርቲስት ኪዳኔን ለመሸኘት ለተሰበሰቡ ሰዎች ነገራቸው። ወዳለው የጌታ በሚገባው ልክ ያልተነገረለት፣ በሚገባው ልክ ያልተመሰገነው፣ አርቲስቶችን በዚህ ልክ ያስለቀሰውና ሐዘን ውስጥ የከተተው በተለያዩ የጥበብ ዘርፎች በስፋት የሚታወቀው አርቲስት ኪዳኔ ምስጋናው ከዚህ ዓለም በሞት መለየት ነው። በተለይም በውዝዋዜ በአሰልጣኝነቱ እንዲሁም በኬሮግራፈርነቱ የሚታወቀው አርቲስት ኪዳኔ ባደረበት ሕመም በሕክምና ሲረዳ ቆይቶ ግንቦት 23 ቀን 2018 ዓ.ም ከዚህ ዓለም በሞት ተለይቷል። የአርቲስቱ የቀብር ስነ ስርዓትም በደብረ ገሊላ ቅዱስ አማኑኤል ካቴድራል አማኑኤል አጂፕ ተፈጽሟል። በሙያ ህይወቱ በታማኝነት ባገለገለበት ታሪካዊው የሀገር ፍቅር ቲያትር ቤት የሽኝትና የሻማ ማብራት መርሃ ግብርም ተከወነለት። አርቲስቶች፣ ወዳጅ ዘመዶቹ፣ ቤተሰቦቹ በተገኙበት ተሸኘ። አርቲስቶችም እንባቸውን መቆጣጠር ሳይችሉ ቀርተው አመለት ከናሉት። የመድረኩን ዝርት ሁለገቡ የጥበብ ሰው አርቲስት ኪዳኔ ምስጋናው እንደሰራው ያልተነገረለት የብዙዎች አርቲስቶች ጣፋንታ የደረሰው ከሞተ በኋላ የሚወደስ ከእናቱ ከወይዘሮ ብዙነሽ ጓንጉልና ከአባቱ ከአቶ ምስጋናው ደርኬሮ ሰኔ 15 ቀን 1958 ዓ.ም አዲስ አበባ ከተማ ልዩ ስሙ አማኑኤል አጂፕ ተብሎ በሚጠራው አሁን ስርዓተ ቀብሩ በተፈጸመበት አካባቢ ተወለደ። ለቅድመ ፊደል ሲደርስም የመጀመሪያ ደረጃ ትምህርቱን በደጃዝማች ኃይሉ ተስፋዬ ትምህርት ቤት እንዲሁም ሁለተኛ ደረጃ ትምህርቱን በአዲስ ከተማ ትምህርት ቤት እስከ 12ኛ ክፍል ተምሮ አጠናቋል። ከውዝዋዜው ጋር ገና ተማሪ እያለ የተወዳጀው ፍቅሩ ወይም ልቡ በውዝዋዜ ፍቅር የወደቀው ሁለገቡ ከያኔ ኪዳኔ ምስጋናው የጥበብ ጉዞውን በወቅቱ እንደሚደረገው በቀበሌ ኪነትና በከፍተኛ ኪነት ውስጥ አድርጎ መዳረሻውን በአዲስ አበባ ቲያትርና ባህል አዳራሽ በማድረግ በ1977 ዓ.ም በውዝዋዜ ሙያ ለመቀጠር በቅቷል። አርቲስት ኪዳኔ የሙያ ፍቅር፣ ችሎታና ስነ ምግባር ያስደመማቸው የውዝዋዜ ክፍል አሰልጣኞችና ኃላፊዎችም ከተወዛዋዥነት ወደ ረዳት አሰልጣኝነት እንዲያድግ በማድረጋቸው ከ1983 እስከ 1990 ድረስ በረዳት አሰልጣኝነት ሙያ ሲያገለግል ቆይቷል። በእነዚህ የሙያ ጊዜዎቹም ረዳት ነኝ ብሎ ሳይሰንፍ ዋናውን ቦታም ሳይጎመጅ ሳይመኝ ስራውን በተገቢ መልኩ ይከውን ነበር። ጥበበኛው ኪዳኔ በረዳትነት የጀመረው የአሰልጣኝነት ስራውን ከፍ በማድረግ ከ1991 እስከ 1992 በቋሚ አሰልጣኝነት ተመድበው በርካታ ባለሙያዎችን በክህሎት፣ በስነ ምግባር፣ በጥበብ አሰልጥኖ ለውዝዋዜ ሙያ መስፋፋትና እድገት የበኩሉን ድርሻ ያበረከተ ሰው ነው። ከብዙ ኢትዮጵያውያን ድምፃውያን ጀርባ እነሱ ፊት ለፊት እየታዩ ህዝብ ይወቃቸው፣ ህዝብ ያድንቃቸው፣ ገንዘብ ያካብቱ እንጂ እንደ ኪዳኔ ያሉ ባለሙያዎች ከጀርባ ሆነው ጥንካሬ ነበሩ። ለዚህም ይመስላል ድምፃዊ ብርሃኑ ተዘራ
በስርዓተ ቀብሩ ላይ መናገር እስከሚያቅተው አይኖቹ በእንባ ሞልተው የኔ ጌታ፣ የኔ ወንድም፣ ሁሉ ነገሬ እያለ ሲያለቅስ ሲያወድሰው የተሰማው። እንዲሁም ሌላኛው ታላቅ የጥበብ ሰው ድምፃዊ ግርማ ተፈራ ካሳ የልጁ ክርስትና አባት ጭምር እንደሆነና ከአንድ ማህፀን የወጡ እንደሚመስለው ሲናገር ይህ ሰው ቀላል ሰው እንዳልሆነ ማሰብና መገመት አያዳግትም። በውዝዋዜ ጥበብ በማለዳው የተነደፈው ኪዳኔ በእውቀት በልምድና በፈጠራ እየጎመራ አንቱታን እያተረፈ ሲመጣ አድማሱን በማስፋት በአንጋፋው ሀገር ፍቅር ቲያትር ቤት ተዘውሮ ከ1992 እስከ 2007 ዓ.ም በዋና አሰልጣኝነትና በኮሪዮግራፈርነት በርካታ በሀገር አቀፍ በዓለም አቀፍ ደረጃ ግዙፍ የመድረክ ስራዎች ላይ የቀረቡ የውዝዋዜ ስራዎችን በማዘጋጀት በማማከርና በመምራት ከሰው ልብና አእምሮ የማይጠፋ ደማቅ ኪነጥበባዊ ስራዎችን ሰርቷል። ኢትዮጵያውያን ሆንና የሰሩልንን ብዙ ያበረከቱልንን ሰዎች በህይወት እያሉ ማመስገን ተሳነን። ነገር ግን ኪዳኔ በአንድ ፕሮግራም ላይ ሲወደስ ሲመሰገን ነበር። ከዛ ውጭ ግን ዞር ብሎ ያየው ለዚህ ሁሉ ስራው ክብር የሰጠ እውቅና የሰጠው አንድም አካል የለም። አርቲስት ኪዳኔ ፈጣን የፈጠራ የማደራጀት የመምራት አቅም የነበረው ብርቱ የጥበብ ሰው ነበር። በርካታ ተወዛዋዦች የሚገኙበት የጥበብ መድረክ ካለ እዛ የጥበብ መድረክ ላይ ኪዳኔ መኖሩ ሳይታለም የተፈታ ህልም ነበር። የኪዳኔ ፈጠራ የውዝዋዜ ችሎታና የውዝዋዜ ዝግጅት ጥበብ የታየባቸው አያሌ የውዝዋዜ ጥበብ ስራዎቹ ህያው ምስክሮች ሆነው ያልፋሉ። በፋሽስት ጣሊያን የተዘረፈው የአክሱም ሐውልት ወደ ሀገሩ ሲመለስ ለነበረው አቀባበል በተዘጋጀው የኪነ ጥበብ መድረክ ላይ በአዲስ አበባና በአክሱም ከተማ ግዙፍ የውዝዋዜ ዝግጅት በህዳሴ ግድብ ማስተባበሪያ በተዘጋጀው የጥበብ መድረክ በሚሊኒየም አዳራሽ በባህር ዳር ጣና ሐይቅ ላይ የውዝዋዜ የጀልባ ትርኢት የአዲስ ዓመት የበዓል ዝግጅቶች ላይ ጥበብ፣ ባህል፣ ፈጠራ፣ ውበት የተሞላባቸው በርካታ ተወዛዋዦች የተሳተፉባቸውን የጥበብ ስራዎች በማዘጋጀት የጥበብና የሀገር ባለውለታነቱን አስመስክረዋል። ሀገር እንደ ባለውለታ ቆጥራ ክብር ባትሰጠውም በአንጋፋው ሀገር ፍቅር ቲያትር ቤትም ከ15 ዓመት በላይ በአሰልጣኝነት ሲሰራ ከቆየ በኋላ ከ2007 እስከ 2017 ዓ.ም ድረስ ወደ ቀድሞ የሙያ ቤቱ የአዲስ አበባ ቲያትርና ባህል አዳራሽ ተዘዋውሮ በአሰልጣኝነትና በኮሪዮግራፊነት ሲሰራ ቆይቷል። አርቲስት ኪዳኔ ምስጋናው ከተወዛዋዥነት፣ አሰልጣኝነት፣ አዘጋጅነት፣ አማካሪነት ባሻገር በድምፃዊነትና በቲያትርና ፊልም ተዋናይነት በመሳተፍ ሁለገብ ከያኒነቱን ያስመሰከረ ድንቅ ጥበበኛ ነበረ።